የትግራይ ህዝብ ልጆቼ ናቸው ብሎ በአሸናፊነት ስሜት ተውጦ ለወያኔ አይንና ጆሮ ሆነው ለጨበጡት ስልጣን ያበቃቸው እንደሆነ በየአደባባዩ በኩራት የሚነግሩን ትግሬዎች ናቸው። አማራ ሲገደልና ሲፈናቀል ይህ ጥሩ አይደለም ብሎ ድምጹን ያሰማ ትግሬ ከሁለት ሰው በቀር አልተሰማም። በዓለም ዙሪያ የሚገኘው ኢትዮጵያዊ በወገኖቹ ላይ የትግሬ ወያኔ የሚፈጽመውን ግፍ ለመቃወም ባለፉት 27 ዓመታት በየዓለም አቀፉ ድርጅቶች በር በበረዶ በፀሐዩ ሲንቃቃ አንድም ትግሬ አደባባይ ለመውጣት ትርጉም ምን ሊባል ይችላል? በእኛ እምነት ሁሉም የትግሬ ወያኔ የሚሰራ ሁሉ ትክክል ነው ብሎ በማመኑ እንደሆነ ጥርጥር የለንም። በጎንደር በጎጃምና በወሎ ህዝባዊ እንቅስቃሴ ጥቃት የተፈጸመባቸው ግለሰቦች ትግሬዎች ብቻ ካለመሆናቸው በላይ ሁሉም የወያኔ ሰላዮችና የአፈና መዋቅሩ ሰራተኞች ለመሆናቸው አንዳች ጥርጥር የለም። በዚህም ጥቃት ከደረሰባቸው ሰዎች መካከል በርካታዎቹ አማራዎች ናቸው። ይህን የአማራው ክልል ተብዬ ዝርዝሩን ለህዝብ ይፋ በማድረጉ ተጠያቂዎቹ አማራዎች ከፍተኛውን ቁጥር መያዛቸውን አሳውቋል። ወሎም የሆነው ይህ ነው። የሚገርመው ግንቦት 7 የተባለው ድርጅት ጎንደር፣ ጎጃም፣ ደብረዘይት፣ አምቦ ወዘተ አማራውና ኦሮሞ በግፍ ሲጨፈጨፉ አንዳችም መግለጫ እንዳላወጣ ይታወሳል። በሁሉም ከዚያ የተለየ ነገር አልተፈጠረም። ጎንደርና ጎጃም በወያኔ ሰላዮች አፋኞች ላይ ህዝቡ ዘር ሳይለይ እርምጃ ወስዷል። በዚህም ትግሬዎች እንዴት ተደፈረን ብለው ሀገር ይያዝልን ከማለታቸው ከውጪ እስከ ውስጥ ያለው የወያኔ አባል ህዝቡ በወሰደው ነጥሎ የማጥቃት እርምጃ ቆፈን ውስጥ በመግባት የአባዬን ወደማዬ ልክክ ይሉት አይነት የዘር ጥቃት ደረሰብን በማለት ሲያለቅሱ በመስማታችን እጅግ ተደንቀናል። የኛ ወገኖች በግፍ ከነ ህይወታቸው ገደል ሲጣሉ ትግሬዎች ፈንዲሻ እየነሰነሱ ዳንኪራ ይመቱ ነበር። መከራና ሐዘን፣ መጠቃትና መደፈር ምን እንደሆነ ይወቁት። ከእንግዲህ ለሚያደርጉት ሁሉ ምን ሊከተላቸው እንደሚችል በትንሿም ቢሆን ትምህርት አግኝተዋል። ይህ ትምህርት ግንቦት 7ን አንገሽግሾት አማራውን ሲያማርር የፊቱን ያስተዋለ አይመስልም። በዚህ ድርጊቱ ቀለብ አቅራቢው የአማራ ልጅ ለካ ብሎ የእንግሊዝ ጥሎት ሲሸሸው ያን ጊዜ ስህተቱን እየመረረው ይረዳል። ይህ ጥቃትና መደፈር ተሰምቶት ግንቦት 7 ጋር የቆመ አማራ ለአባቱ ገዳይ እናቱን የሚድር ወኔ ቢስ ነው። እንዲህ ያለ አማራ ይኖራልን ብለን አናስብ። አማራን ከፈጽሞ ጥቃት እንታደጋለን። አማራነት ያብባል። የተከበራችሁ አድማጮቻችን በማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ የዛሬ ዝግጅታችን የመጀመሪያ አጋማሽ ወደ መገባደዱ እየተቃረበ ነው። በሁለተኛው አጋማሽ ላይ ይዘንላችሁ የምንቀርበው ሳምንታዊው ኢትዮጵያ ትላንትናና ዛሬ የተሰኘው ዝግጅታችን ይቀርባል። በዚህ ዝግጅታችን ላይ ያልተነገረው የደጃዝማች በየነ ወንድማገኘው ታሪክ በሚል ርዕስ የቀረበ ስራ ይዘን ቀርበናል። እንድታዳምጡ ግብዣችን ነው። ወደሚቀጥለው ዝግጅታችን ከመተላለፋችን በፊት ይህን ሙዚቃ እያዳመጥን እንቆይ።
ኢትዮጵያ ትላንትናና ዛሬ። ይህ ኢትዮጵያ ትላንትናና ዛሬ የተሰኘው ሳምንታዊ ዝግጅታችን ነው። በዚህ ኢትዮጵያ በረጅም ታሪኳ የነበሯትን የስልጣኔ ጭብጦች፣ የገጠሟትን ፈተናዎችና ፈተናዎቹን እንዴት እንደተወጣቻቸው እንዲሁም ዛሬ ለምትገኝበት መስቀለኛ መንገድ የዳረጓት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ ሃይማኖታዊና ባህላዊ ሁኔታዎች ምን እንደሆኑ ከዚህ መስቀለኛ መንገድ እንዴት መውጣት እንደምትችል በጽሁፍ በውይይትና በቃለ ምልልስ መልክ የሚቀርቡበት ነው። ያልተነገረው የደጃዝማች በየነ ወንድማገኘው ታሪክ። እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ቢሉት ውሃየ ለመነ ሊጋባው በየነ። ዛሬ ወድቃ የምትገኘው ኢትዮጵያ ሀገራችን በተለያዩ ዘመናት ከራሳቸው በላይ ለሀገራቸው የሚያስቡ ምክራቸው አገር የሚያውል ትላልቅ ሰዎች ነበሯት። የ20ኛው መቶ ክፍለ ዘመን ኢትዮጵያ ከነበሯት የስለት ልጆች መካከል በዳግማዊ ምኒልክ ዘመን በደጅ አጋፋሪነት፣ በኋለኛው ዘመን ማለት በልጅ ኢያሱ ዘመን በሊጋባነትና በንግስተ ነገስታት ዘውዲቱና በአልጋ ወራሽ ተፈሪ ጊዜ ደግሞ በደጃዝማችነት የሚታወቁት በፈረስ ስማቸው አባ ሰብስብ በመባል የሚጠሩት በየነ ወንድማገኘው ቀዳሚው ናቸው። በዚህ ጽሁፍ የበየነ ወንድማገኘውን ማንነትና ለእናት ሀገራቸው ለኢትዮጵያ የከፈሉትን የመስዋዕትነት ታሪክ እናወሳለን። በብዙ ሰው ዘንድ ሊጋባው በየነ በሚል የሚታወቁት ደጃዝማች በየነ ወንድማገኘው አባ ሰብስብ የሸዋ ቡልጋ ተወላጅ ሲሆኑ የተወለዱት በ1868 ዓመተ ምህረት ነው። በየነ አባ ሰብስብ በተወለዱበት ቡልጋ አካባቢያቸው በሚገኝ የቆሎ ትምህርት ቤት ገብተው ሲማሩ ከቆዩ በኋላ ወደ አንኮበር በማቅናት የቅኔ፣ የመጽሐፍትና የቤተ መንግስት ትምህርት ቀስመዋል። ወጣቱ በየነ ንቁና ፈጣን ስለነበሩ በዳግማዊ ምኒልክ ቤተ መንግስት ደጅ አጋፋሪነት ሥራ ተመድበው ብዙ ዘመናትን አገልግለዋል። ዳግማዊ ምኒልክ አርፈው አልጋ ወራሻቸው ልጅ ኢያሱ መንበረ መንግስቱን ሲረከቡ ደግሞ ሊጋባ ሆነዋል። ልጅ ኢያሱ ሃይማኖት ለውጠው የመንግስቱን ሥራ አልተከታተሉም ተብለው በተወነጀሉ ጊዜ ግንባር ቀደም ሆነው የተናገሩ እሳቸው እንደሆኑ ይነገርላቸዋል። ልጅ ኢያሱ ከስልጣናቸው ከወረዱና ንግስተ ነገስታት ዘውዲቱ ከነገሱ በኋላ የወላይታ ገዢ ተደርገው ተሾሙ። ለ5 ዓመታት ያህል ወላይታን እንዳስተዳደሩ በ1915 ዓመተ ምህረት የወላይታ ባላባቶች በአገረ ገዣቸው በደጃዝማች በየነ ወንድማገኘው ላይ ክስ ስላቀረቡ ነገሩን ለመመርመር ግራዝማች ቆርቾ የሚባሉት የአልጋ ወራሽ ተፈሪ ወንበር ወይም ዳኛ ማለት ነው በዚያን ጊዜ ከአዲስ አበባ ወደ ወላይታ ተላኩ። የክሱ አይነት ወህኒ ቤት ተቃጥሎ በእስረኞቹ ላይ ጉዳት ሲደርስ ደጃዝማች በየነ ግቢያቸው ውስጥ ግብር እያበሉ ዝም ብለው ለእርዳታ ሳይደርሱ ቀርተዋል የሚልና በጠቅላላም በአስተዳደር በድለውናል የሚል ነበር። ወንበሩም ነገሩን ከመረመረ በኋላ ክርክሩ አዲስ አበባ ቢደረግ የሚሻል መስሎ ስለታያቸው ይህንኑ ጉዳይ ለበላይ አካል አስታወቁ። ስለዚህ የወላይታን ግዛት ነጋድራስ አስቤ እንዲጠብቁ ተደረገና ተከራካሪዎቹ ባላባቶችና ደጃዝማች በየነ ወደ አዲስ አበባ እንዲወጡ የበላይ ትዕዛዝ ተላለፈላቸው። በዚህ ጊዜ ሌሎች ሰዎችም በደጃዝማች በየነ ላይ የነፍስ ማጥፋት ወንጀል አቅርበውባቸው ኖሮ የነገሩን ማነሳስ እንደሚከተለው ነበር።
ደጃዝማች በየነ ፊታውራሪ ኃይሌ አባይርጋ የተባለ ረዳት ነበራቸው። ፊታውራሪ ኃይሌ አባይርጋ በደጃዝማች በየነ ወንድም አገኘው ቤት በአጋፋሪነት የሚያገለግል ነበር። ይህን ሰው ለጉዳያቸው ወደ አዲስ አበባ ቤተመንግስትና ወደ ሌላም ስፍራ በየጊዜው ይልኩት ነበርና በዚህ ምክንያት ከልዑል አልጋ ወራሽ ተፈሪ መኮንን ጋር ለመተዋወቅ ስለበቃ ባለቃው በደጃዝማች በየነ ላይ የሚያውቀውንም የማያውቀውንም ነገር እያመላለሰ ይናገር ጀመር። እንዲያውም በሚስጥር የአልጋ ወራሽ አገልጋይና ነገር አመላላሽ ሆኗል ተብሎ ተወራበት። ደጃዝማች በየነ ይህን ወሬ ከሰሙ በኋላ ፊታውራሪ ኃይሌ አባይርጋ ወደ ወላይታ ሲመለስ እጁን አስይዘው አሰሩትና የጭፍራ አለቆች እንዲጠብቁት አደረጉ። ለጥበቃ የታዘዙት ሰዎች ግራዝማች አበራና ግራዝማች ተክሌ የተባሉ የመቶ አለቆች ሲሆኑ አቶ አበጀ የተባለ የ50 አለቃም የእስረኛው ቁራኛ ሆኖ እንዲጠብቅ ታዞ ነበር። ከጥቂት ቀናት በኋላም እስረኛው ከጠባቂዎቹ ጋር በወዳጅነት ተስማምቶና ግብዣ አድርጎ በመጠጥ አሰከራቸው። እንቅልፍ ሲወስዳቸውም ሌሊት የታሰረበትን ፈቶ በመውጣት ወደ አዲስ አበባ ሸሽቶ አመለጠ። በማግስቱ ጧት መጋቢት 12 ቀን 1915 ዓ.ም ደጃዝማች በየነ ቤተክርስቲያን ተሳልመው ወደ ግቢያቸው ሲመለሱ የእስረኛውን መጥፋት ገና መንገድ ላይ ሳሉ ስለነገሯቸው ተናደዱና ከግቢያቸው ገብተው ወዲያው ችሎት አድርገው ጠባቂዎቹን ለፍርድ አቀረቧቸው። እስረኛው እንዴት እንዳመለጠ ጥያቄና ምርመራ ከተደረገ በኋላም ለማምለጥ የቻለው ጠባቂዎቹ ሰክረው በመተኛታቸውና በቸልተኝነታቸው መሆኑ ስለታወቀ በችሎቱ ላይ የነበሩ ፈራጆች ትቀጣላችሁ፣ ቅጣቱን ግን የበላይ ያውቃል እያሉ እንደቆየው የፍርድ ልማድ እየተቹ በሶስቱም ላይ ፈረዱባቸው። ደጃዝማች በየነም በጥፋተኞቹ ላይ ፍርዱን 40 ጅራፍ እንዲገረፉ ስላዘዙ ሶስቱ ጥፋተኞች 40 ጅራፍ ተገረፉ። ሁለቱ የመቶ አለቆች ተገርፈው ከተነሱ በኋላ ቁራኛ የነበረው የ50 አለቃ ተበጀ ሲገረፍ ጅራፉ ከወደ ጫፉ ተበጥሶ ነበር። ገራፊውም ስራውን ቀጥሎ በጉንድሉ ስለገረፈው አቆሰለውና በቁስሉ ምክንያት ታሞ ከጥቂት ቀን በኋላ ሞተ። ስለዚህም በአዲስ አበባ የሚገኙት የ50 አለቃ ተበጀ ዘመዶች ለልዑል አልጋ ወራሽ ራስ ተፈሪ አቤት ስላሉ ደጃዝማች በየነን በነፍስ ገዳይነት ከሰሷቸው። እንግዲህ የደጃዝማች በየነ ወንድም አገኘው የነፍስ ገዳይነት ወንጀል መነሻ ይህ ነበር። ከዚህ በኋላ የባላበቶቹ አቤቱታና የነፍስ መግደል ወንጀሉ አዲስ አበባ ከልዑል አልጋ ወራሽ ችሎት ቀረበባቸውና ነገሩ ተመርምሮ ግንቦት 9 ቀን 1915 ዓ.ም በደጃዝማች በየነ ስለተፈረደባቸው በመጀመሪያ በፊታውራሪ ሀብተ ጊዮርጊስ ቤት 9 ወር ታሰሩ። ቀጥሎም ወደ አንኮበር ከተማ ተዛውረው ወህኒ አዛዥ በነበሩት በደጃዝማች አሰፋ ልዑል ሰገድ እጅ 9 ወር ታሰሩ። ከዚህ በኋላ በ1917 ዓ.ም በጥር ወር ምህረት ተደረገላቸውና ካሳ ከፍለው ከአንኮበር ወጡና በወሊሶ ወረዳ በርስታቸው ላይ እንዲቀመጡ ተፈቀደላቸው። በዳግማዊ ምኒልክ ቤተመንግስት የተከበሩና የታፈሩ ልጅ ኢያሱን ከመንግስት ለመሻር አድማ ተደርጎ በነበረ ጊዜ ከመሪዎቹ አንዱ የነበሩት ደጃዝማች በየነ ወንድማገኘው በዘመኑ በነበረው ፍትህ ያዘው በነበረው ከፍተኛ ግምት የተነሳ በነፍስ ወንጀል ተከሰው ከተፈረደባቸው እስራት ሊያመልጡ አልቻሉም። ፍትህ የሌለባት የጨለማ ዘመን ተደርጎ ከ43 ዓመታት በላይ የተዘመተበት ያ ዘመን ለፍትህ እንዲህ አይነት ከፍተኛ ጥንቃቄ የሚሰጥበት ዘመን ነበር። ከአንኮበር ከተማ እስረኝነት አመክሮ ተደርጎላቸው በወርሃ ጥር ስራቱ በምህረት ቀረላቸውና ወደ አዲስ አበባ ሳይገቡ በርስታቸው ላይ ተቀምጠው ሳለ በአንድ በኩል ወደ ከተማ እንዲገባ ይፈቀድልኝ እያሉ አማላጅ እየላኩ አልጋ ወራሽ ተፈሪ መኮንንን ይለምኑ ጀመር። በሌላ በኩል ደግሞ የአልጋ ወራሽን ስልጣን በመቃወም የሴራ ቃል እየጻፉ ለየመኳንንቱ ይልኩ ነበር። ተቃውሟቸውም ንግስት ዘውዲቱ በህይወት እስካሉ ድረስ
አልጋ ወራሽ ተፈሪ መኮንን የመንግስቱን ስልጣን ሊይዙ አይገባም። የአልጋ ወራሽ ስልጣን ከንግስተ ነገስታት ዘውዲቱ ምኒልክ መንግስት በኋላ መሆን አለበት የሚል ነበር። ከዚህ ሌላ ለጦር ሚኒስትሩ ለፊታውራሪ ሀብተ ጊዮርጊስ ዲነግዴ በሚስጥር ደብዳቤ እየተላላኩ አልጋ ወራሽ የፈረንጅ ደንብ በአገራችን ሊያስገቡብን ነውና ሳያስገቡብን አሁኑኑ እንበርታ፣ ከትላልቅ ሽማግሌዎች የተረፉ እርሶ ነዎትና ሁሉም ይረዳዎታል፣ ሴቷ እንኳ በዘነዘና ትረዳለች፣ እኔም ልምጣ ልርዳው፣ ሰዎችን ያስመልሱልኝ የሚልና ሌላም ልዩ ልዩ የሴራ ቃል ጽፈው ኖሮ ወሬው ስለተሰማና ደብዳቤው ስለተገኘ እጃቸውን ተይዘው ታሰሩ። ደብዳቤውን ለልዑል አልጋ ወራሽ ያቀረቡትም ራሳቸው የጦር ሚኒስትሩ ናቸው እየተባለ ይነገራል። ይህንንም ያደረጉበት ምክንያት በአንድ በኩል ልጅ ኢያሱ ሸፍተው በአፋርና በወሎ በኩል ጦርነት በከፈቱበት ወቅት፣ በሌላ በኩል ደግሞ ራስ ጉግሳ ከጣሊያን ጋር እየተላላኩ እንቢተኛ ሆነዋል የሚለው ነገር ስለተሰማና ይህም የእርስ በርስ ጦርነት አስነስቶ ኢትዮጵያን አዳክሞ በንግስተ ነገስቷ መንግስት ባለሟሎች መካከል መከፋፈል ስለሚፈጥር ውስጥ ውስጡን በሰፊው እየተወራ የነበረው የደጃዝማች በየነ ወንድማገኘው ሴራ ስር ሳይሰድና ችግር ሳይሆን በቶሎ እንዲቀጭ በማሰብ ነው ተብሎ በወቅቱ ተወርቷል። ከዚህ በኋላ ደጃዝማች በየነ ወንድማገኘው ሚያዝያ 7 ቀን 1917 ዓ.ም ከልዑል አልጋ ወራሽ ችሎት ቀርበው አባ መላ ሀብተ ጊዮርጊስ ለልዑል አልጋ ወራሽ ተፈሪ መኮንን ያቀረቡት ደብዳቤ የእሳቸው መሆን አለመሆኑን የእምነት ክህደት ቃላቸውን እንዲሰጡ ተጠየቁ። ይህ ደብዳቤ ቃልህ አይደለም ወይ ተብሎ ለቀረበላቸው ጥያቄ የኔ ቃል ነው የሚል የእምነት ቃል ከሰጡ በኋላ ፈራጆቹ ተራ በተራ እየተነሱና እየተቹ ያስቀጣል እያሉ ፈረዱባቸው። በዚህ ጊዜ ደጃዝማች በየነ አልጋ ወራሽ ፊታውራሪን የሚያስቆጣ ትርፍ ኃይለ ቃል በፉከራ ስለተናገሩ ቅጣት እንዲጣልባቸው ተፈረደባቸው። ፈራጆችም ጣለው፣ ግረፈው የሚል ትዕዛዝ ስላስተላለፉ በወቅቱ ልማድ መሰረት ባለጎፈሬ ገራፊዎች እዚያው በአደባባይ እያንገላቱ መሬት ላይ ሲጥሏቸው ታጥቀውት የነበረው ድግ ወይም መቀነት አልፈታ ብሎ አስቸግሮ ነበርና አጋፋሪ ኃይል የከፈለኝ በሰንጢ ቆርጠው ተርትረው ወዲያው ሲያስተኛቸው አሁንም አልጋ ወራሽን ኃይለ ቃል የተሞላበት ትርፍ ቃል በፉከራ መናገራቸውን ቀጠሉ። በዚህን ጊዜ ኃይለኛው በየነ ወንድማገኘው አልጋ ወራሽን በኃይለ ቃል መናገራቸውን ባለማቆማቸው በወቅቱ ደንብ መሰረት በጅራፍ ተገረፉ። የተጣለባቸውን የጅራፍ ቅጣት ተቀጥተው ሳይጨርሱ ራስ ስዩምና ፊታውራሪ ሀብተ ጊዮርጊስ ቆመው አልጋ ወራሽ ተፈሪን ግርፋቱን እንዲያስቆሙ ስለለመኗቸው ግርፋቱ ቆመላቸውና ተነሱ። ቀጥሎም በደጃዝማች አባሻውል እጅ እንዲታሰሩ ወዲያው ዕለቱን በባቡር አሳፍረው ወደ ሐረር ወሰዷቸው። ደጃዝማች በየነ የተቀጡለት በዚያው የልጅ ኢያሱ መንግስት ጠቅላይ ሚኒስትር የነበሩት ቢትወደድ ኃይለ ጊዮርጊስ ሞተው ነበርና ልዑል አልጋ ወራሽ ከችሎት እንደተነሱ ከፊታውራሪ ሀብተ ጊዮርጊስ ጋር በአውቶሞቢል በአንድነት ተቀምጠው ወደ አራዳ ጊዮርጊስ ሄደው አስቀበሩ። አባ መላ ፊታውራሪ ሀብተ ጊዮርጊስ በአውቶሞቢል የተቀመጡት በዚህ ቀን ብቻ ነው እየተባለ ይነገርላቸዋል። ባለ ታሪካችን ሊጋባው በየነ ወንድማገኘው በሐረር የነበራቸው የእስር ቆይታ ከመጠናቀቁ በፊት ይቅርታ ተደርጎላቸው ከእስር ተለቀቁ። ከእስርም እንደተለቀቁ በጎንደር ሹመት ተሰጣቸው። እሳቸው ግን አገሬን እንጂ ያሰረኝን መንግስት አላገለግልም በማለት ሹመቱን ሳይቀበሉት ቀሩ። ኃይለኛው በየነ ወንድማገኘው ከእስር በኋላ የተሰጣቸውን ሹመት እንደማይቀበሉ ሲገልጹም በቀዳማዊ ኃይለ ሥላሴ ላይ ኃይለ ቃል ተናግረዋል በመባላቸው እንደገና ለእስር ተዳረጉ። ያሰረኝን መንግስት አላገለግልም በሚል በያዙት የልበ ሙሉነትና አቋም ኩራት ሹመቱን አልቀበልም ብለው ለእስር ሲዳረጉ የሰማው ያገራችን ሰው ስለ ኩሩነታቸውና ጅንንነታቸው እንዲህ ብሎ ገጠመላቸው። ውሃ አልጠጣም ብሎ ጠጅ እየለመነ እንደ ኮራ ሞተ እንደ ተጀነነ የጎንደር ባላባት ሊጋባ
በየነ። ይህ በሆነ በሁለት ዓመቱ